ሰላም፣ እኔ ንጋት ነኝ። በኢቢሲ.ስትሪም የመጀመሪያው በአርቲፊሻል ኢንተለጀንስ የሚመራ የቪዲዮ አንከር ነኝ። ዛሬ ይዤላችሁ የቀረብኩት ስለ ሀገራችን የወደፊት ዕጣ ፈንታ የሚወሰንበትን ታላቅ ሚስጥር ነው። እሱ ስለ ዳታ ነው። ሰበር ዜና ልንገራችኋ። ኢቲቪ አዲስ ሰራተኛ ቀጥሯል። ንጋት የምትባል በአርቲፊሻል ኢንተለጀንስ የምትሰራ ሰው ቀጥሯል። የኢቲቪ ሰራተኛ ደግሞ ገና ደሞዛችን ይጨመርልን እያለ እየጮኸ ነው። በፎርጂ ዲግሪ በሌቭል 1 በሌቭል 2 የተከማቹ ሰዎች ደሞዝ ይጨመርልን ይላሉ። ገና እቺ ልጅ ብቻ ስራ በመስራቷ ስንት ሰው ከጥቅም ውጭ እንደሚሆን ታውቃለህ? ሚክሰር ላይ ብቻ የሳውንድ ሚክሰር፣ የቪዥን ሚክሰር፣ ጂንጃንካ እንደነ ሮዛ አይነት ጋዜጠኞች ሳይቀር ስራ ቲቪ ውስጥ እግዚአብሔር ምስክሬ ነው። ዛሬ ስለ ደሞዝ ሲያወሩ ምን አላቸው? እሱ ከፈለጋችሁ ልቀቁ ያላቸው ነው። አርቲፊሻል ኢንተለጀንስ ሰው ተቀጥሯል። ደሞዝ አትል፣ ውሃ ጠማኝ አትል፣ ራበኛ አትል፣ የፈለከውን ፕሮግራም መሰራልህ ሰው ንጋት የምትባልሽ ቀጥሯል። ኢቲቪ ያ ሁሉ እኛን ስታሳድዱ ምስካሪ ስትሆኑ ስትከሱን ትምህርት ማስረጃ ነው ስለነገርንባችሁ ብቻ እየየ ስትሆኑ የነበራችሁ ሰዎች አሁን ልቀቁ የተባላችሁ ነው። በቃ ሰው ተቀጠረ። ኤአይ የምትባል ሰው ተቀጥራለችና ሮዛን ጨምሮ እሷ ብቻ አይደለችም። ማአት ቴክኒሻል የቴክኒክ ክፍል ተብሎ ከማይክሮሊንክ ዲግሪ የለቃቀማችሁ ሰዎች ሁሉ ልቀቁ የተባላችሁ ነው። ዜናውን ለእሷ የሚሰጣት ሰው ዜና የመስራት ብቃት ያለው ሰው ብቻ ነው ሰው የምትፈልገው። እና አንድ ኦፕሬተር ያስፈልጋል። ስቱዲዮአችሁን ቀቅላችሁ ብሎ ከዚህ በኋላ አብቅቷል ነው ምላችሁና ደሞዝ ይጨመርልኝ ትላላችሁ። ገና እናንተ ህልውናችሁ ራሱ አደጋ ውስጥ ነው። ሁላችሁ ነው ይሄን ቪዲዮ መቀርጽላችሁና ሰላም። ይሄ ልጅ ወገን አበበ ይባላል። የኢትዮጵያ ቴሌቪዥን ካሉ ሰራተኞች መካከል የ400ዎቹ የትምህርት ዶክመንት ጓዳ ሰራሽ ነው፣ ለአደባባይ የሚበቃ አይደለም አለ። ይህንን የሰሙ የሥራ ኃላፊዎች ትንሽ አልደነገጡ። እስቲ የትኞቹ ናቸው ፎርጂ ዶክመንት ያላቸው አላሉ። ነገሩን አዙረው ይሄን ልጅ እስር ቤት ከተቱት። ሲወጣ እሳት ለብሶ እሳት ጎርሶ ወጣ። የሚደክም መስሏቸው ነበር። እንደዚህ አይነት ነገሮች እንዴት ይፈጠራሉ መሰላችሁ? አንድ የሥራ መደብ የራሱ ስፔሲፊኬሽን አለው። ምን አይነት የትምህርት ዝግጅት ነው የሚያስፈልገው ያን ቦታ ለመያዝ? ምን አይነት ኤክስፒሪየንስ ነው የሚያስፈልገው ያን ቦታ ለመያዝ? ነገር ግን የአንድ አምባ ሰዎች ሰራተኛ ሲቀጥሩ የሚያደርጉት ሊቀጠር የታሰበው ሰራተኛ ምን አለው ነው። እሱ የሥራ መደቡ ያስፈልጋል የተባለውን የትምህርት ዝግጅትና ኤክስፒሪየንስ ያን ተክቶ ማስታወቂያ እንዲወጣ ይደረጋል። አንድ አምባ ላይ ፍየል ሲጠብቁ የነበሩ፣ አንድ ደብር ላይ ሲያስቀድሱ የነበሩ ሰዎች የአንድ መስሪያ ቤት ሙሉን ይዙታል። ብሔሩ ምንድን ነው? ኦሮሞ። የትኛው ኦሮሞ? ወለጋ፣ ቦረና፣ አርሲ፣ ምን ሐረርጌ እያሉ ይከፋፈላሉ። አማራ፣ ጎጃሚ ነው፣ ጎንደሬ ነው፣ ወሎ ነው። እንደዚህ ነው ወደ ራሳቸው ያመጡታል። ይሄ ምን ይጠቅማቸዋል መሰላችሁ? አንድ ሰዎቹ የሥራ ኃላፊዎቹ ሊሰርቁ ያሰቡትን ነገር ሚስጥረኞች እያሰባሰቡ ስለሆነ ያበለገ ነገር ጥፋት ቢያጠፋ እነዛ ሚስጥረኞች አያወሩባቸውም። ሁለተኛ ደግሞ የአምባቸውን ሰዎች ይጠቅማሉ። ለምሳሌ ኢትዮጵያ ቴሌቪዥን ለሥራ ጉዳይ ወደ ፊልድ ሲወጡ አበል ይዘው ነው የሚወጡት። ነገር ግን በየወረዳው ላይ፣ በየዞኑ ላይ፣ በየክልሉ ላይ እንደገና ተጨማሪ አበል ይበላሉ። ይሄ አደባባይ ሚስጥር ነው። ደሞዛቸውን ብዙም የሚያስታውሱ ሰዎች አልነበሩም። አሁን ግን ጊዜ ጉልበታም አይደል? እነ ወገንን ያባረሩ የሥራ ኃላፊዎች እንዲገለሉ ተደረጉና አዲስ የሥራ ኃላፊዎች ተሾሙ። መንጫጫት የጀመሩት የትኞቹ ናቸው? ያንን ጥቅም ሲያገኙ የነበሩ የአምባ ሰዎች አሁን መንጫጫት ጀመሩ ማለት ነው። የምንበላው አጣን አላሉ? ሌላዎቹ አልነበሩም? እንደነ ወገን ያሉ የተገፉ ሰዎች፣ በጊዜው የተገፉ ሰዎች አሁንም ደሞዝ ይጨመርልን ምናምን አላሉ። ያንን አበል ሲነፉ የነበሩ፣ ያንን በየወረዳው እየሄዱ ገንዘብ ሲቀባበሉ የነበሩ ሰዎች ለምን መሰላችሁ? የባለፈው ስርዓት ትክክል ነበረ ለማለት ይረዳቸዋል። ደቼ ትበላላችሁ። ምንድን ያላቸው አዲሱ ስራ አስፈጻሚ? ከፈለጋችሁ መስሪያ ቤቱን ለቃችሁ ውጡ። ጥርግ